ዛሬ ደግሞ ምን ያክል ኪሎ ሜትር ድረስ እየተጓዝን የእህቶቻችን እቃ እንደምናነሳ አሳያችኋለሁ። መነሻችንን ቻርጅ አድርገናል። የመጀመሪያ ቀጠሯችን አቡዳቢ ነው። አብራችሁን ተጓዙ። ሁሉ ጊዜ ጉዞ ከመጀመራችን በፊት አጠር ያለች ጸሎት ከፈጣሪያችን ጋር እናደርጋለን። ጸሎታችንን ከጨረሰን በኋላ 169 ኪሎ ሜትር ዳይ ወደ አቡዳቢ እንግዲህ እንደዚህ ይመስላል መንገዱ። ከዚህ በኋላ አቡዳቢ ከደረስን በኋላ ደንበኞቻችን እንግዲህ ወደ መረተብ ነበር እየሄድን የነበረው። እነሱ እያመጡ ይሰጡናል፣ እኛ እንከታለን። እቃዎቹ በአጠቃላይ 3 ካርቶን፣ 1 ቲቪ አቡዳቢ የነበረንን እቃ እንደዚህ ያነሳን። የዚህን የቲቪ የቀረጥ ዋጋ መስማት የምትፈልጉ እህታችን እቃውን ካወጣች በኋላ የቀረጡን ዋጋ ስለምታሳውቀኝ በቀጣይ ቪዲዮ ለቅላችኋለሁ። ፎሎ አድርጋችሁ ተከታተሉኝ። እንግዲህ እህታችንን እቃ እነዚህን እቃዎች ጭነን ከጨረስን በኋላ በቀጣይ የሚሆነው 201 ኪሎ ሜትር ቦርደር ላይ የምትገኝ አንድ እህታችን አለች። ለትራንስፖርት ብቻ 400 ድርሃም ነው የከፈለችው። እንግዲህ እህታችንን እቃ ልናነሳ ጉዟችንን ጀምረናል። ያው እንግዲህ መንገዱ ከአቡዳቢ ወደ አላይን መስመር ነው። መንገዱ በጣም በስፒድ የሚነዳበት ነው። እስከ 160 በዚህ መንገድ ላይ ይፈቀዳል። እኛ እንግዲህ ነገር ስንት ተስፋ ያለን ሰዎችንን ስፒዳችንን ቀነስ እያደረግን እህታችን ጋር እንግዲህ ስንደርስ የነበሯት እቃዎች 3 ካርቶኖች ናቸው። ስለዚህ አዘጋጅታ ስለነበር የጠበቀችን 10 ደቂቃ የምትሆን አልቆየንም። 3ቱን ካርቶን ጭነን ጨርሰን ቀጣዩ ጉዟችን ወደ አላይን በጊዜ እንድደርስ ታዝዣለሁ። ስለዚህ ላጥ ብለን አላይን አብረን እንሄዳለን። የአላይኑ ደግሞ 91 ኪሎ ሜትር ነው የሚያሳየን። እቃዎቿ እንደዚህ አድርጋን የጠበቀችን። 1 በርሜል ታዝዤ መጥቻለሁ። አንዱን በርሜል እዚሁ አብረን እንረትበዋለን። እቃው እንደዚህ እንደምታዩት ነበር። ወደ በርሜል ስንረትብ እውነትም 1 በርሜል በቃን። ይሄ ኮንፈርት በርሜሉ በኋላ ካርቶን ውስጥ ስለሚገባ ካርቶን ውስጥ መግባት ስለሚችል እነዚህን እቃዎች ከታችን ጋር ጭነን ጨርስን። ቀጣይ እዚሁ ሰፈር ውስጥ ከኤርፖርት የተረፈባት 2 ሻንጣ አለ። እሷን ላጥ እያደረግን እንግዲህ እህታችንን እቃ አነሳን። ከዚህ በኋላ የመጨረሻ አንድ ደንበኛ ትቀራናለች። እዚሁ አላይን ውስጥ ነው ያለችው። የእሷን እቃዎች አንስተን መኪናችን ሞልቷል። ወደ ዱባይ እንሄዳለን። ይመቻል። 30 ኪሎ ሜትር ያክል ነው የሚርቀው አሁን ካለንበት። በርሜል እኔ ነበር ከ1 ወር በፊት አምጥቼ የሰጠዋትኝ። ይኸው ራሷ ረትባ አዘጋጅታ ጨርሳ ኪሎቹን ለካለካ አደረግን። 2 በርሜል 1 ካርቶን። ይህንንም ኮንፈርት እንደምታዩት እንደ ቅድሙ ይሄ በርሜል ካርቶን ውስጥ መግባቱ ስለማይቀር እዛ ካርቶን ውስጥ እናስገባለን። ከዚህ በኋላ የሚሆነው ጉዞ ወደ ዱባይ አሁን ካለንበት 152 ኪሎ ሜትር ያክል ይርቃል። ያም ማለት እንግዲህ ዛሬ ቀኑን ሙሉ 643 ኪሎ ሜትሮችን ተጉዘናል። እንዲሁም ለ15 ሰዓት ያክል እህቶቻችንን ስናገለግል ቆይተናል። እንግዲህ ሳሚ ካርጎ ባላችሁበት ቦታ ድረስ የመጣን አገልግሎታችንን እንሰጣለን ስላችሁ እንደዚህ ከማስረጃ ጋር ነው። ቪዲዮ ከተመቻችሁ ላይክ እና ሼር እንዳይረሳ። ይመቻችሁ።